ሰበር ዜና ወጥቷል። ከመሸ ጉድ ተሰማም። የኢራን ሚሳኤሎች የአሜሪካ F-35 ተዋጊ ጀቶች የሚገኙበትን እጅግ ሚስጥራዊና ስትራቴጂካዊ የእስራኤል ኔቫቲም አየር ማረፊያን መደብደባቸው ተሰምቷል። ይህ በተሰማ በግማሽ ሰዓት ውስጥ አንድ ስማቸው እንዲገለጽ ያልፈለጉ የእስራኤል ባለስልጣን እስራኤል ለዚህ የምትሰጠውን በቀል በጭራሽ ማንም ያልገመተው ታላቅ በቀል ሆኖ ይጻፋል ሲሉ እስራኤል ኢራንን ልታጠቃ መሆኑን ለሲኤንኤን አሳውቀው ዓለምን ጎዳስ ብለዋል። እስራኤል የኢራንን የኑክሌር መገኛ ቦታዎች የምትመታው ይሆናል የሚል ጆሮን የሚያጮህ መረጃ አፈትልኮ ወጥቷል። ይህ ከሆነ ኢራን የዓለም ጦርነት መጀመርን የሚያውጅ እሳት ታወርዳለች ተብሏል። የኢራን ጦር ከእስራኤልና አሜሪካ ምንም አይነት ከባድ አጸፋ ሊመጣ ይችላል የሚለው አያስጨንቀውም የሚል ዜና ወጥቷል። በነገራችን ላይ ዛሬ ሌሊቱን ኢራን እስራኤልን እንዳጠቃች በሰዓታት ውስጥ ነው ኢራናውያን በገፍ ወጥተው አደባባይ በመውጣት መንግስታቸው እስራኤል ላይ የወሰደውን እርምጃ በከፍተኛ ድጋፍ የገለጹት። አደባባይ ወጥተው ሰላማችሁ ይብዛ ውድ አራዳ ዴይሊ ቤተሰቦች፣ የመካከለኛው ምስራቅ የዛሬውን የጋመ ትኩሳት ይዘን መተናል። አብራችሁን ቆዩም። ትናንት እንደ በረዶ ወደ እስራኤል ከዘነቡት ከ300 በላይ የኢራን ሚሳኤልና ድሮኖች 15ቱ ሚሳኤሎች የአሜሪካ F-35 ተዋጊ ጀቶች የሚገኙበት ሚስጥራዊ የአየር ማረፊያን ማጥቃታቸው ተነግሯል። የመረጃ ምንጮች እንደዘገቡት ቢያንስ 15 የኢራን ሚሳኤሎች የእስራኤልን ስትራቴጂካዊ የአየር ማረፊያ መጥተዋል። በእስራኤል የሚገኘውን ኔቫቲም የአየር ሰፈርን በ15 ሚሳኤሎች ኢላማ አድርጋለች ሲሉ ዓለም አቀፍ መገናኛ ብዙሃን እያስነበቡ ነው። መህር የተሰኘው የኢራን ዜና ወኪል ጥቃቱን ተከትሎ ጣቢያው ከፍተኛ ውድመት እንደደረሰበትና ሙሉ በሙሉ ከአገልግሎት ውጭ እንደሆነ ቢገልጽም የእስራኤል ወታደራዊ ቃል አቀባይ ግን የተተኮሱት ሚሳኤሎች በስፍራው ቀላል ጉዳት ከማድረስ ውጪ በአየር ማረፊያው ላይ የደረሰ የጎላ ጉዳት የለም ብለዋል።